ሰፊ ያለ ጠባብ አለ መካከለኛ አለ እንደዚህ ደግሞ እናንተ እንደፈለገ የምትለብሱ ልብስ እንደዚህ እያደረግን እያመጣንላችሁ ነው እያንዳንዱ ይሄ መደቡ ሌላ ነው እዚህ ያለው ሌላ ነው ፈርጦ ሌላ ነው ሸማኔ ሲሰራ ይጠበበታል በማየት የሚያመር አለ ተሰርቶ ደግሞ አንድ ይሁን የበለጠ ፏይላል ሲሰራ ይሄ ደግሞ ሌላ ነው ከነጠለው ከላይ አንስታችሁ ወደ ከስተመሮቻችን ካያችሁ ወይም ከታያች አንስታችሁ ካያችሁ ወይም ከጎን ወደ ጎን ካያችሁ ከዚህ ወደዚህ ካያችሁ እኔ ተመቼ መነኑ ይሄው ልብሶች በነገራችን ላይ ፈዘዘ ካላችሁ ማድመቅ በፈርጥ እንችላለን የወገበለውን አሰራሩ እንደምትፈልጉት አይነት አድርገን መስራት እንችላለን ከስተመር እንግዲህ ደረጃ አድርግልን ያለ ደረጃ ይላል ብዙ ከስተመር እንዲያርገን በደረጃ ፏ አድርገን ሰርተን ለእናንተ አቀርበንላችኋል ለሰርጋችሁ ለክርስትናችሁ ለልጆቻችሁ ማስመረቂያ ዛሬ በታዴ ፈርጥ አዳዲስ አልባሳትን ዘላችሁ መተናል እስከመጨረሻው ድረስ ካያችሁ የሚያማምር ነገር አለ የምንጀምረው ከሱ ልብስ ነው መጀመሪያ እዚህ ነው የምንጀምረው ሙሉ ከስተመሮቻችን እዚህ አካባቢታችሁ ከሆነ ይሄ ዲያመንድ የሚሰሩት እነዚህ ሶስት ማዕዘን በደንብ የሚሰሩት ያምራል ከታች ከላይም ያለው ይሄ ዲዛይኑ መደቡ ይሄ ግሪን ነገሩ ሁልጊዜ እንደምንለው በባለፈው ቪዲዮ እንደተናገርነው ይሄ መደቡ ሻይን የሚያደርግ አንድ አይነት ከለር ብቻ አይደለም ያምራል በጣም ፏ ያለ ነው ሁለት አይና መነን ነው እንግዲህ ሁለት አይና መነን ሆኖ ደግሞ ጽድት ያለ ነው ሲገጣጣም ደግሞ ተሰርቶ ሲገጣጣም እዚህ አካባቢ ሁሉ ጊዜ እንደምንለው እነዚህ ፊኒሺንጉ ሲያልቅ ምናምን ነገር በጣም ነው የሚያምሩ ውድ ከስተመሮቻችን እንግዲህ እናንተ ይሄ ልብስ እንግዲህ ፏ አድርጋችሁ ይሄው እንደዚህ የሚላል ደግሞ እናሳያችሁ እሺ ያው እንደዚህ ሲያምር ያምራል በጣም ውድ ከስተመሮቻችን ነጠላውም እንደዚህ ፏ ያለ ነው ይሄው ፏ ያለ ነው ያምራል በጣም እንግዲህ ዋጋ አልቆለት 25000 ብር ነው ይሄው ለእናንተ አቀርበናል ለማለት ያክል ነው አሁንም ይሄ ልብስ ያምራል በጣም እንግዲህ ከስተመር ፍላጎት የሚፈልጋለ ብዙ አይነት ከለር የሚፈልጋለ ከዛ ነው እንግዲህ ያው ሁሉም ስናየው አንድ አይነት አይደለም እኮ ይለያያል ምረጡ የምትወዱ ከለር የትኛው ነው የማትወዱስ የትኛው ነው ይሄን ካልወደዳችሁ ይሄን ምረጡ መነኑ ሁለት አይና ነው ይሁሉም ይሄም ሁለት አይና ነው ይሄም ሁለት አይና ነው ይሄ ተሰፋውም ልብስ ሁለት አይና ነው አሁን በሁለት አይና ቆንጆ አድርገን ነው የምንሰራው ያምራል በጣም ውድ ከስተመሮቻችን ነጠላውም እዚህ ላይ እንደምታዩት ፏፈሽ ያለ ነው ዋው ያምራል እስኪና እንደ እስኪ አቤት በነገራችን ልብስ ሲለበስ እኮ ነው እውነቴን እኮ ነው በትክክል ዋው ሲያምር ራሱ የሆነ ፕሮቶኮል ራሱ ዝም ብሎ ይጠብቃል ዝም ብሎ እንደዚህ ያምራል በጣም ውድ ከስተመሮቻችን እንግዲህ እናንተ ይሄ ልብስ ምርጫችሁ ካደረጋችሁ ደግሞ እኛ ዋጋ አልቆለት 19500 ብር ነው ለእናንተ እንደዚህ ፏ አድርገን እናቀርብላችኋለን ለማለት ያክል እንግዲህ ልብስ ትንሽ ለየት ያለ መጥቷል ዲዛይኑም ይሄ በፊቱ አይነት ነገር አይደለም አሁን ደስ የሚል ዲዛይን ከላይ የሚጨመርበት እነዚህ ነገር ያሉት እነዚህ ነገር ሻዶዎች ምናምን ነገር በጣም ነው የሚያምሩ በጣም የሚያምሩ ውበት አለው ውድ ከስተመሮቻችን አይናታችሁ ካለፋችሁማ ከባድ ነው እንዴት ይሆናል ከባድ ነው ያምራል በጣም ፏ ያለ ነው እንግዲህ መደቡ እንደምታዩት ግሪን ብቻ ነው አሁን ምንም ሚክስ ነገር የለውም በትእዛዝ ሲሰሩ አንዳንዴ እንደዚህ ይሆናል ምንም ነገር የማይፈልግ አለ ብዙ ጊዜ ከስተመሮች መደቡ ዝም ብሎ ልሙጥ ይሆንልን የሚለው አሉ አንዳንድ ደግሞ ሚክስ ይሆንልን የተለያየ ከለር ይሆንልን የሆነ ውህደት ይፈጥራል አንድ ክር ካንድ ክር ሲመጣና እንደዚህ አድርገን ፏ አድርገን ሰርተናል ነጠላው ደግሞ እንደዚህ አነስ ነው ይሰራ ተብሎ እንደዚህ አድርገን ሰርተናል ይሄ ልብስ እናንተ ከወደዳችሁት ፏ አድርገን በ25000 ብር ብቻ እናደርስላችኋለን ያምራል በጣም ውድ ከስተመሮቻችን ይሄ ልብስ ደግሞ እንደምታዩት መደቡ ቀይ ነው ከላይም ያለው ቀይ ነው ግን አጣጣሉ የሸማኔ አሰራሩ ይለያያል እንግዲህ ሸማኔ ሲሰራ ውሩር የሚባላል አንድ አይና ውሩር ሁለት አይና ውሩር እያለ የሚወረውሩ አለ ውድ ከስተመሮቻችን እንግዲህ ይሄ እያንዳንዱ ይሄ መደቡ ሌላ ነው እዚህ ያለው ሌላ ነው ፈርጦ ሌላ ነው ሸማኔ ሲሰራ ይጠበበታል እንዲያምር አድርጎ ነው የሚሰራው ካልሆነማ ማየት ብቻ ነው የሚሆነው ውድ ከስተመሮቻችን ያምራል በጣም ይሄ እንግዲህ ከላይና ከታች ያሉት ፍሬሞች በጣም ደስ በሚል ሁኔታ ካሉ ፍላወሮች ምናምን ነገር ያምራል በጣም ያለ ነጠላ አለው ሁለት አይና ነው ይሄ እንግዲህ ለእናንተ 18500 ብር ነው ይሄው እስከ ነጠላው ድረስ ውሰድ ተጨማሪ ገበርም እንጨምራለን እንዴ ሲሰራ ተንተካለው እሺ ወደሚቀጥለው ስንመጣ ደግሞ ይሄ በጥቁርና የሆነ ከለር ሆኖ ደስ በሚል የተሰራ ነው ይሄ ልብስ በነገራችን ላይ ሲያልቅለት በደንብ ቀላ ያለች ከስተመሪ ልበሽው ያምራል በጣም ልብሶች ሲሰሩ ነው የሚያምሩ ፊኒሺንጋቸው አጨራረሳቸው ከወገብ ላይ ጥልፋቸው ገበሩ አመራረጥ እውነቴን እኮ ነው ዝም ብሎ በዘፈቀደ አይደረግም ያምራል በጣም ነጠላው እንደዚህ ፏ ያለ ነው ሁለት አይና መነን ነው ውድ ከስተመሮቻችን ይሄ ልብስ እናንተ ስታዙ ፈርጥ መጨመር ትችላላችሁ ረዘም አጠር ከፍ ዝቅ ማድረግ ትችላላችሁ ይሄ ዋጋ አልቆለት 16500 ብር ነው ለእናንተ እንደዚህ ያደረግን እነዚህ የሚያማምሩ ልብሶችን እናቀርባለን በትክክል
ከኛ ጋር ቆዩ ስንላችሁ ይኸውላችሁ እንደምናዘንጣችሁ እንደምናለብሳችሁ በጣም እርግጠኛ ስለሆነን ነው። ይሄ ወደ መቅመቅ ያሉት መጥተዋል። ከየት ይጀምራል? እኔ ከዚህ ነው የምጀምረው። ሰፊ አለ፣ ጠባብ አለ፣ መካከለኛ አለ። እንደዚህ ደግሞ እናንተ እንደፈለገ የምትለብሱት ልብስ እንደዚህ እያደረግን እያመጣንላችሁ ነው። ከምትፈልጉት 2-3 መምረጥ ትችላላችሁ። ኪስ አይጎዳም። ይሄ ልብስ እንደምታዩት በጣም ነው የሚያምነው ውድ ከስተመሮቻችን። ይሄ ዲዛይን አጣጣሉ እያንዳንዱ ይሄ ሻይን ወርቃማ ነገሩ ከለሮች ያማምራል በጣም። ነጠላውም እንደዚህ ፏ ብሎ ነው የተሰራው። እንግዲህ ልብሶችን እንደምንለው ነው ብዙውን ጊዜ ልብስ ሲለበስ ነው የሚያምረው። እኔ ምንም ጥያቄ የለውም። ከዚህ ላይም ያምራል። መነኑ ሁሉ ጊዜ እንናገራለን። ይሄው በደንብ ፏ ብሎ ምትት ያለ ነው። ይሄ ዋጋ አልቆለት 23000 ብር ነው። ለእናንተ እንደዚህ ፏ አድርገን አቀርበንላችኋል ለማለት ያክል ነው። ውድ ከስተመሮቻችን ወደዚህኛው ልብስ ስንመጣ ደግሞ ይሄኛው ልብስ አሁንም ወርቃማ አለቀቀን። ሌላ ደመቅ ያለ ነው ደግሞ ይሄ ወርቃማ እንደዚህ ፏ ብሎ ተሰርቷል። ልብሶች የምናሳያችሁ 4 አርብ ፏ ያለ አርብ ያላቸው ነው። ያምራል በጣም ፏ ያለ ነጠላ አለው። ይሄው እንደምታዩት የአንገቱን አሰራር ለኛ ተውት እንዳታስቡ ያምራል በጣም። ውድ ከስተመሮቻችን ይሄ ልብስ እናንተ ስታሰሩ አንገቱን እንደፈለገ አድርጋችሁ መቀየር ትችላላችሁ። በምን ካላችሁ ቴሌግራም እና ዋትስአፕ ላይ ተደዋውለን በንግግርም ችግር የለም እንደዚህ ይሆናል። ይሄ ዋጋ አልቆለት 19500 ብር ነው። ይሄን ይመስላል። ይሄ ውድ ከስተመሮቻችን አላለፍኩት። ይሄ ውድ ከስተመሮቻችን ያማምራል። ይሄ ውድ ከስተመሮቻችን እንግዲህ ከዚህ ላይ አድርገን ቀሚሱ እዚህ አለ፣ ነጠላውን እዚህ የምናሳያችሁ እይታ ባንድ እንዲሆን የተሟላ ነው። ያምራል በጣም ውድ ከስተመሮቻችን። ይሄ ደግሞ እንደምታዩት ደስ የሚል የሆነ ብሉ ነገር ያለው ደስ የሚል ነገር ያምራል በጣም። እንግዲህ ልብስ ሲሰራ እዚህ አካባቢ ፊኒሺንጉ እንደዚህ ሲያልቅለት ከተፈለገ ደግሞ ፈርጥ ጣል ስናደርግለት በጣም ነው የሚያምር። እዚህ ይሄ 2 አይና መነን ነው። እንግዲህ ውድ ከስተመሮቻችን ከምናሳየው ልብስ ይሄን ምርጫ ካደረጋችሁ ይሄን ብቻ ካደረጋችሁ ነው እንጂ ብዙ መርጣችኋል እኮ። ይሄን ምርጫ ካደረጋችሁ ለእናንተ ፏ ብሎ ተሰርቶ አልቆለት በ22000 ብር ከቤታችሁ ኳ ይደርስላችኋል። የታደሉስ መጥቷል ይባላችኋል ለማለት ያክል ነው። እናመሰግናለን። ወደሚቀጥለው ስንመጣ እንግዲህ ልብሶች ከመጀመሪያው 2ኛው 3ኛው 4ኛው 5ኛው 6ኛው 7ኛው 8ኛው 9ኛው 10ኛው የምናሳያችሁ ሁሉም ምን ይለያያል። ያምራል በጣም። እንግዲህ የከለር አገባው በነገራችን ላይ አሁን እዚህ ላይ ይሄ ግሪኑ ላይ ይሄ ብሉ ቢገባ አያምርም። ከዚህ ያለው ግሪን እዚህ ብሉ ጋር ቢሆን የሆነ ማች አያደርግም። በደንብ ከለሮችን እየመረጥን የምናደርግ ያምራል በጣም። ውድ ከስተመሮቻችን እዚህ ላይ ያሉ በሙሉ ልብሶች ደስ የሚሉ ከለር አገባቡ መነኑ እኔ ተመቼ መነኑ ያምራል። ነጠላው ደግሞ እዚህ ላይ ወከክ ያለ መነን ነው። እንግዲህ ውድ ከስተመሮቻችን ይሄን ልብስ በደንብ አድርጋችሁ ማየት ብቻ ነው። ይሄ ዙሪያው እንደዚህ ይዞራል። ወገብ ላይ በሸፒ ከሆነ በሸፒ ነው። አንገት ላይ ጥልፍ ከሆነ ጥልፍ አለው። እንደዛ ነው የሚሰራው። ስለምናወራ ታውቃላችሁ። ብዙ ማብዛትም አያስፈልግም። ያምራል በጣም። ይሄ ዋጋ አልቆለት 19500 ብር ነው። ለእናንተ እንደዚህ ፏ እያደረግን እናቀርብላችኋለን። ወደሚቀጥለው ልብስ ስንመጣ የሚቀጥለው ልብስ ደግሞ በጥቁር መደብ ሆኖ በደንብ ውስብስብ ብሎ የተሰራ ልብስ ነው። ያምራል በጣም። ውድ ከስተመሮቻችን ግን እንደዚህ የሚያማምሩ ልብሶችን ለየት ያሉ ልብሶችን ለማግኘት በታዴ ቴሌግራም ዋትስአፕ ላይ ስልኩስ ይሄው ያለ ስልኩስ በዚህ እየደወላችሁ ሃሎ ማለት ብቻ ነው የሚጠበቅባችሁ። ያምራል በጣም። እንግዲህ ይሄ ልብስ አንዴ ከጀርባ ደብል ፌስ አይነት ነገር ያምራል በጣም። እንግዲህ እናንተ ይሄ ልብስ ከነጠለው እስከ ቀሚሱ በደንብ አድርጋችሁ አይታችሁ እንደዚህ ፏ ብሎ ተሰርቶ አልቆለት 19500 ብር ነው። ይሄው ለእናንተ እንደዚህ ፏ ብለን አቀርበንላችኋል። እየሰጠናችሁ ነው። አረ ውሰዱ። ውድ ከስተመሮቻችን ይሄ ልብስ ከላይ እስከታች በደንብ አድርጋችሁ አይታችሁ ከሆነ ከነጠላው አንስታችሁ እስከታች ድረስ አንድ አይነት ነው። ነጠላውም ይሄም አንድ አይነት ነው። ነጠላው በሳይዙ ትንሽ ቀነስ ብሎ የተሰራ ነው። ያምራል በጣም። 2 አይና መነን ነው። እንግዲህ ለአሰራሩ፣ ለፊኒሺንግ አሰራሩ፣ ለሁሉም ነገር ለኛ ኃላፊነት ስጡን ለማለት ያክል ሁልጊዜ እንናገራለን እኮ ኃላፊነት ስጡን ነው የምንለው። እንደዚህ የሚያማምር ልብስ ነው። ያምራል በጣም ቆንጆ ነው። እንግዲህ ፏ ብሎ ጥንቅቅ ብሎ ተሰርቶ አልቆለት ለእናንተ 23000 ብር ነው። ይሄው ብለናል። ወደሚቀጥለው ልብስ ስንመጣ የሚቀጥለው ልብስ ደግሞ በደንብ ቆንጆ ከነጠላው ከላይ አንስታችሁ ወደ ከስተመሮቻችን ካያችሁ ወይም ከታች አንስታችሁ ካያችሁ ወይም ከጎን ወደ ጎን ካያችሁ ከዚህ ወደዚህ ካያችሁ ያምራል በጣም። ወደ ከስተመሮቻችን ይሄ ልብስ አይታችሁ ከሆነ እያንዳንዱ ዲዛይን አጣጣሉ በጣም የሚያምር መነኑ፣ ነጠላው ሳይዙ በደንብ ነው የሚያምር። እንግዲህ እዚህ ላይ የምታዩት ይሄ ነጠላው ተቋጭቶ ተሰፍቶ እኛም ይሄን ሰፍተን ቀምቅመን ተኩሰን አሽገን ነው የምንልከው። ብቻውን አይደለም። ያምራል በጣም። ውድ ከስተመሮቻችን ይሄ ፏ ብሎ ጥንቅቅ ብሎ ተሰርቶ አልቆለት 20000 ብር ነው። ለእናንተ እንደዚህ ፏ አድርገን አቀርበናል ለማለት ያክል ነው። ወደሚቀጥለው ስንመጣ ደግሞ ውድ ከስተመሮቻችን እንግዲህ
ልብሶች በምን አይነት መንገድ እንደሚሰሩ ቴዲ በቃ ይሄም ደግሞ ምን ሆነ መሀሉ ብቻ ነጠላ ሆነ ወጣች ማለት ነው። በቃ አለቀ። ከዛ ምን እናደርጋለን? ይሄን አንገቱን ስንጠልፍ ደግሞ ይሄን እንጠልፈዋለን ለኛውን ብቻ ወጣ ማች ያረጋል። እንደዛ ያማምራል በጣም ውድ ከስተመሮቻችን። 4 አርብ ነው፣ 2 አይና መነ ነው፣ ፏ ያለ ነው፣ ፏ ያለ ነጠላ አለው። እናንተ በምትፈልጉት አይነት አሰራር በምትፈልጉት ሰዓት ደውላችሁ በምትፈልጉት ሰዓት ላክ ብላችሁ ሁሉ በእናንተ ተገናውላችሁ ይሄ ፏ ብሎ ተሰርቶ አልቆለት 25000 ብር ነው። ለእናንተ እንደዚህ ፏ አድርገን አቀርበንላችኋል ለማለት ያክል ነው። ያምራል፣ ግን ያምራል። ደስ የሚል ነገር አለ። ወደዚህኛው ልብስ ስንመጣ ቴዲ እያየው ነበር መጀመሪያ ላይ እንዴት አይነት ልብስ ነው እያየው ነበር። እንግዲህ ከናንተ ሲደርስ ነው አሰራሩ እንዴት እንደሆነ ለነገራችሁ አልችልም። በጣም የሚያምር ከሌላው ልብስ ትንሽ ለየት ያለ ነው። አይገርም? መጀመሪያ ነግሬያለሁ። ያምራል በጣም። ከነጠላው አንስታችሁ እንደዚህ ማየት ትችላላችሁ። ከዚህም ወደ ላይ ማየት ትችላላችሁ። ወደ ጎን ወደ ግራም እዩ። ያምራል በጣም። 4 አይና ነው ዲዛይኑ። በላይና በታች ያሉ ፍሬሞች ማለት ይሄ የተጣለው ነገር በጣም ነው የሚያምር። ይሄ እንግዲህ እያንዳንዱ አርቦ ሲገጣጠም ነው። በነገራችን ላይ አርቦች ተገጣጥመው በደንብ ፏ ብለው እውነቴን ነው ነጠላቸውን ፏ አድርገው ወይ ሲያምርባችሁ የእውነት እድሜና ጸጋ ያድልልን። አሜን። ያምራል በጣም ውድ ከስተመሮቻችን። ይሄ ልብስ እናንተ በምትፈልጉት አይነት አሰራር በ28000 ብር ታገኙታላችሁ ለማለት ያክል ነው። በጣም ነው የሚያምረው። በፊትም እንደምንለው በማየት የሚያምር አለ፣ ተሰርቶ ደግሞ አንድ ይሁን የበለጠ ፏ ይላል። ሲሰራ ይሄ ደግሞ ሌላ ነው። ለኔ ተውት። የሚያምራል እኮ ኧረ ለኔ ተውት አሰራሩን በቃ ውድ ከስተመሮቻችን ወደዚህ ደግሞ እንምጣ። በቀይ ድምቅ ያለ የሚፈልግ ከስተመር አለ። አልፎ ያሉ ሁሉም ከለሮች ገባ ብለውበታል። አዩ ገባ በሉ ነው ያምራል በጣም ውድ ከስተመሮቻችን። ነጠላው ይሄ ፏ ያለ ነው። ቀሚሱም እንደዚህ ፏ ያለ ነው። በጣም ያልሰፋ በጣም ያልጠበበ በጣም መካከለኛ ያልሆነ ልብስ ነው። 2 አይና ነው። ፏ ያለ ነው። ጽድት አድርገን ሰርተን በ23500 ብር እንደዚህ አድርገን እናቀርብላችኋለን። ምን ነው እንግዲህ በጣም ነው ማይታለፉ አልባሳት እዚህ አሉ። ታዲያ በጣም ነው የሚያምሩት። እውነት ነው። አዎ ቴዲ ውድ ከስተመሮቻችን እንግዲህ ከዚህኛው ልብስ ልጀምር ብያለሁ። ይሄ ልብስ በጣም ነው የሚያምር። በደንብ አድርጋችሁ እዩት። እኔ ምንም ለዚህ ገለጻ አላደርግም። ያምራል በጣም ከላይ እስከታች እንደዚህ ብሎ ፏ ብሎ ተሰርቶ አልቆለት 22000 ብር ነው። እዩት እናንተ እያንዳንዱን እዩት። እኔ አልገልጽም። እውነቴን ያምራል በጣም ይሄን ይመስላል። ውድ ከስተመሮቻችን ይሄም ልብስ እንደዛው ነው። በጣም ነው የሚያምር። በነገራችን ላይ ልብሶች ሁልጊዜ እንደምንለው በደንብ እዩት። ይሄ መደቡ ከለር ካልታያችሁ ይሄኛው ከለር ካልታያችሁ እኛ ደግሞ በስልካችን እያነሳን ስለምንልክላችሁ አትስቡ። ያምራል በጣም ፏ ያለ ነው። 4 አርብ ነው። 2 አይና መነን ነው። ነጠላው እንደዚህ ፏ ያለ ነው። ይሄ ፏ ብሎ ተሰርቶ አልቆለት 17500 ብር ነው። ለእናንተ ይሄው አቀርበናል። በጣም ጥሩ። የዛሬው ዋጋ ግን እናስታውሳችሁ አለፍከ። ውድ ከስተመሮቻችን ስለሚያምር ብዬ ነው እንደዚህ አይነት ልብስ መግለጽም ስለማያስፈልግ ብዬ ነው። በጣም ነው የሚያምር። ፏ ያለ ነው። ዋጋ አልቆለት 23500 ብር። ይሄ ደግሞ ትንሽ ጥቁር በዛ ያለበትን ያምራል በጣም። ብዙ ከስተመር ይፈልጋል እንደዚህ ፈዘዝ ያለ ነገር የሚፈልግ ስላለ ነው። ከዚህ ደግሞ ከተፈለገ ሻይን የሚያደርጉ ፈርጦችን ጣል አድርገን ዲዛይን ማድረግ እንችላለን። በነገራችን ላይ ነጠላውም እንደዚህ ያምራል። ከሆነ ነገር ወጥቶ የተሰራለት ነው። ፏ ያለ ነው። 2 አይና መነን ነው። 4 አርብ ነው። ለእናንተ እንደዚህ ዝንግት ከታደርገን በ16000 ብር 16000 ብር አቀርበንላችኋል። ይሄው ውድ ከስተመሮቻችን በባለፈው ቪዲዮ አይታችሁ ከሆነ ይሄን ያለ ደረጃ ሙሉ አሳይተናቸዋል። የምታስታውስ ከሆነ ከስተመር እንግዲህ ደረጃ አድርግልን ያለ ደረጃ ይላል ብዙ ከስተመር። እንዲያደርገን በደረጃ ፏ አድርገን ሰርተን ለእናንተ አቀርበንላችኋል። ነጠላውም እንደዚህ ፏ ያለ ነው። በደንብ ፏ ብሎ ተሰርቶ አልቆለት ይሄ 19500 ብር ነው። ለእናንተ በዋጋ ቅናሽ እንደዚህ እያደረግን እያቀረብን ነው። ያምራል። ልብሶች ያማምራሉ በደንብ። ወደዚህኛው ልብስ ስንመጣ እንግዲህ ልብስ በነገራችን ላይ አንዱ ዲዛይን የሆነ ነገር አንዱ የሆነ ነገር ያው እንደምን ይቀያየራል። ያምራል በጣም። ይሄ ደግሞ 3 ማዕዘን እየሰሩ ምናምን ይሄ እንደዚህ ዙሪያ ሲዞር ሲተኮስ እዚህ አካባቢ ያለው ፊኒሺንጉ አሰራሩ ምናምን ነገር ይሄ ነጠላው እንደዚህ ሸፕ ይደረጋል። አንገቱን በምትፈልጉት አይነት ስታይል መስራት ይቻላል። በነገራችን ላይ ልብሶችን እንደፈለገ አይነት ዲዛይን አድርጎ መስራት ይቻላል። ያምራል በጣም። ይሄ ፏ ብሎ ተሰርቶ አልቆለት 17000 ብር ነው። ለእናንተ እንደዚህ አድርገን አቀርበንላችኋል። ልብሶች በነገራችን ላይ ፈዘዘ ካላችሁ ማድመቅ በፈርጥ እንችላለን። የወገብ በላዩን አሰራሩ እንደምትፈልጉት አይነት አድርገን መስራት እንችላለን። ውድ ከስተመሮቻችን ከዚህኛው ልብስ ስንጀምር ይሄ ልብስ እንደምታዩት ደስ በሚል ይሄ ቀይ ሳይሆን ትንሽ ፈዘዝ ያለ ቀይ ያምራል በጣም። ቬጅ ነገር አለው እያንዳንዱ ልብሱ። ይሄ የሆነ
የሆነ ሻይን የሚያደርግ ነገር አለው። ልብሶች በነገራችን በልሙጥ አይሰሩም። ከላይ እስከታች እንደዚህ እንደምታዩት የሚያምር ነው በጣም። ይሄ ፏ ብሎ ተሰርቶ አልቆለት 21 ሺህ ብር ነው። እዩ ምረጡ ነው የምንለው ለእናንተ ውድ ከስተመሮቻችን። እንግዲህ ደግሞ እንደዚህ ለየት ያለ ልብስ እያመጣንላችሁ ነው እያመጣን ነው አይተሽዋል። እሺ ውድ ከስተመሮቻችን ያምራል በጣም። እንግዲህ ለእናንተ ማን ሆኖ የለም ለማለት ያክል ነው። አሁን እዚህ ላይ ተከሆነ ይሄ ዲዛይን አየ እያለ እየሰራ ይሄዳል። ዙሪያ ይዞራል ማለት ነው። እንደዛ እያለ ይዞራል፣ ዙሪያ ይዞራል። ይሄ ያለው ፍሬም ይዞራል። እንግዲህ ልብሶች ይሄ ሻዶ እየሰራ አየው ይሄዳል። ይሄ አራት አይና ነው፣ በአራት አይና የተሰራ ነው። ይሄ መደቡ መነን ሆኖ አራት አይና ነው መደቡ የሚሸከመው ማለት ነው። አየው ከላይ ያሉት ይሄ ፈርጥ ብሉ ነገሩ በጣም ነው የሚያምር። ውድ ከስተመሮቻችን እናንተ እንግዲህ ምርጫችሁ ይሄን ልብስ ካደረጋችሁ በምትፈልጉት አይነት አሰራር መስራት ይቻላል። ነጠላውም ይሄ እንደምታዩት ነው። ያው ታዩታላችሁ ብዬ ነው። አንዳንዴ ነጠላውም ብዙ ላይ ትኩረት የማልሰጥበት ስለምታዩት ነው። ያምራል በጣም። ሁለት አይና ነው፣ ፏ ያለ ነው። ይሄ ልብስ እናንተ ፏ ብላችሁ ዘንጣችሁ ለብሳችሁ ትሄዳላችሁ ወደ ፕሮግራም ትዘንጡበት በ27 ሺህ ብር ማለት ነው። 27 ሺህ ብር ፏ ብላችሁ ትለብሱታላችሁ። ያምራል በጣም ይሄን ይመስላል። ውድ ከስተመሮቻችን ወደዚህኛው ልብስ ስንመጣ ደግሞ ደስ የሚል ጥቁርም ያልሆነ የሆነ ነገር ያልሆነ ደስ የሚል ከለር ነው። እንግዲህ ልብስ ሲለበስ ነው ይሄ እያንዳንዱ ፍሬም እዚህ ይሄ ፍሬም ከዚህኛው ጋር ሲገጥም ይሄኛው ከዚህኛው ጋር ሲገጥም ሌላ ከለር ነው የሚሆነው። ያምራል በጣም። ውድ ከስተመሮቻችን አራት አይና ነው። አራት አይና ነው ደግሞ ይሄ ሁለት አይና መነን ነው። ነጠላው እንደዚህ ፏ ያለ ነው። ልበሱ ዘንጡ በ24 ሺህ ብር ዘንጡ ነው የምንለው። ይሄን ይመስላል ውድ ከስተመሮቻችን። ይሄ ልብስ ደግሞ ትክ ብላችሁ ስታዩት አይን ያለው በደንብ እውነቴ ነው። አየው እዚህ ላይ ያለው ከለር አራት ከለር ነው። ሻይን ሆኖ ተሸርቦ በደንብ የተሰራ ነው። ያምራል በጣም። እንግዲህ በአካል ስታዩት ነው ይሄን ፊኒሺንግ እንደዚህ አድርገን እናሳምረዋለን። ነጠላው እንደዚህ ፏ ያለ ነው። እስኪ ያምራል በጣም። ፏ ያለ ነው። አራት አርብ ነው። አራት አርብ ሆኖ ነው ብዙ ጊዜ ፏ ያለ ነው። ነጠላው ይሄን ይመስላል። ውድ ከስተመሮቻችን እንደዚህ አይነት ልብስ በ26 ሺህ ብር ታገኛላችሁ። ሃሎ ማለት ብቻ ነው የሚጠበቅባችሁ ለእናንተ። ሃሎ በሉ ብቻ። ወደሚቀጥለው ልብስ ስንመጣ ውድ ከስተመሮቻችን ወደሚቀጥለው ስንመጣ ደግሞ የሚቀጥለው ልብስ ዝም ያለ ይሄው ረጋ ብላችሁ እዩት በደንብ። አዩ እያንዳንዱ ቦታ ፈርጥ በደንብ አለው። በደንብ ፋብላ የተሰራ ነው። ያምራል በጣም። አራት አይና ነው። እንደ አራት አይና ሆኖ ደግሞ ሁሉ ጊዜ እንደምንናገረው ለስለስ ያለ ነው። ነጠላው ይሄን ይመስላል። አራት አርብ ነው። ልብሶች በነገራችን ላይ ብዙ ጊዜ ቴዲ ሲሰሩ ነው የሚያምሩት። በቃ ሲሰሩ ፏ ብለው ጫማው አለ፣ ጸጉር አለ፣ የሆነ ነገር አለ። እንደዛ ያምራል በጣም። ውድ ከስተመሮቻችን ይሄ ፏ ብሎ ተሰርቶ አልቆለት በ18500 ብር ነው። ይሄን ይመስላል እንግዲህ ቴዲዬ እስካሁን ከመጀመሪያው እስከ መጨረሻው እርግጠኛ ነው ያቀረቡት። ደስ ብሏል አይደል? አመሰግናለሁ። በሌላችሁ ጊዜና ሰዓት ሁሌም እንደምንለው ጥሩ ነገር ሊያቀርቡ ይችላሉ ብላችሁ ጊዜያችሁን ትሰጡናላችሁ። እኛም ደግሞ ተጨናንቀን አስበንበት ለእናንተ የውድቷል የምንለውን የደንበኞቻችን ባህሪ ስለምናቅ ቆንጆ አልባሳትን በዚህ በታዴ ፈርጥ እናሳያችኋለን ማለት ነው። የወደዳችሁትን ለማዘዝ ሁሌም እንደምለው ስልኩ ይሄው ከና አድራሻው እየሄደ ነው። የታዴ ስልክ ማለት ነው። በማንኛውም ሶሻል ሚዲያ በቀጥታም ጭምር እየደወላችሁ እዘዙ፣ ልበሱ፣ ዝንጥ አድርገን እናለብሳችኋለን ማለት ነው። በያላችሁበት ሰላሙ መልካሙ ለእናንተ ይሁን። ቸር ያገናኘን።